ትንሽ ቆይ ደግሞ ይመለስብኝና ከዛ ሊበላኝ ሁለቱ ዘንዶች ወደ እኔ ይመጣሉ። ይሄ ነበርና አንዴ ነበር ያዩት። አንድ ደግሞ ግን ቆይቷል። አንዱ ደግሞ ቁልቁለት አለ። በቃ ወደ ቁልቁለት በጣም ርቅ ጨለማ ነው። ወደታች በጣም ይርቃል። ከሱ ላይ ወደታች ይሄዳለሁ ወደ ቁልቁለት እና አውዝ ብላ ምን ሸይጣን ረጅም እያልኩ ከእንቅልፌ ባነንኩት። መጥፎ ነገሮች ያው ገደልም ገደል ነው። ዘንዶም ደግሞ ኸይር አይደለም። ያው ጎጂ የሆነ ነፍሳት ነው እንስሳ ነው እና ነገር ግን ተውባ ስታደርግ ያላን ስትጠራ ከአንተ ዞር ማለታቸው ለአንተ ያው ኸይሩ የሚሻል ወደ ዲን ጠጋ ማለት ኢማን ላይ መጠናከር እንዳለብህ፣ ኢባዳ ላይ መጠናከር እንዳለብህ ያንን ካደረግ አንተ ላይ ያሉ ከፉ ነገሮች፣ መጥፎ ነገሮች ሁሉ እንደሚወገዱልህ ነው ያንን ስታደርግ። ሌላው ደግሞ የሚያሳየው ሊጎዱም ሲመጡ መመለሱ፣ ዘንዶ መመለሱ፣ ከገደሉም ደግሞ መጠበቅክ አሁንም የምታደርገው ኢባዳና የምታደርገው ኸይር ስራ ያንን አላህ በዛ ሰበብ አርግቶ ከመጥፎ ነገር እየጠበቀ እንደሆነ ነው የሚያሳየው። እና ተውባው ግን ያልከው የሚያሳየው ዚክር ስታደርግ የሚያሳየው በተለይ ያንን ያልከው ዚክር ላኢላሀ ኢለላህ ነው ያልከው እሱ ደጋግሞ ማለቱ ኸይር እንደሆነ ዘንዶ ሲመጣብኝ እንደዛ ነበር ያልኩ። ማሻአላህ ዘንዶ ሲመጣብኝ ላኢላሀ ኢለላህ አውዙ ቢላሂ ሚነ ሸይጣን ረጂም እያልኩ ውስጥ ያለውን የሚያሳየው በልብ ያለውን ነገር ነው ሰው የሚያወጣው በጭንቅ ሰዓት እና የዛ ሰዓትም ያንን ማውጣትህ ከአላህ ጋር ያለ ግንኙነት ጥሩ እንደሆነ ነው የሚያሳየው። ኢንሻአላህ የበለጠ ደግሞ ከተጠናከርክ አላህ ያው ከክፉ ነገር እንደሚጠብቅ ቢሻራ ነው የጠበቀክ እንደሆነ ነው የሚያሳየው። እንትን እባብ ሁሌ ነው የሚያወራኝ እና በሬ ቦታ ደጋግመሽ ማየትሽ እዛ ቦታ የተፈጠረ ነገር እንዳለና ያልተፈታ ችግር እንዳለ ነው የሚያሳየው። አንድም ቦታ ደጋግሞ ማየቱ እንዳልሽኝ ደግሞ አሁን ያለሽበት የጤና ሁኔታ ደግሞ ጥሩ ካልሆነ ያ ነገር መፍትሄ እስካሁን እንዳላገኘ ነው የሚያሳየው እና ይችላልና ኢንሻላህ እዚህ ጋር ቁጥር አድርጋ አስቀምጫለሁ እና ጠዋት ኢንሻላህ ደውይልኝና ወደ 3 ሰዓት 4 ሰዓት ሁሌ በቃ አብዛኛው ማለት በሳምንት በቃ ቢያንስ 3 ቀን 4 ቀን የድሮ ያደግኩበትን የተወለድኩበትን ቤት በቃ ሰፈር ምናምን እዛ ላይ ነው እንትን ህልሜን ድሪም ማድረግ እና ኤሌመንታሪ ዲስክ ላይ ነኝ። አላልፍም ፈተና አልሰማሽም ነበር ያልኩት። ችግር አለ፣ የተፈጠረ ነገር አለ። ያ ቦታ ላይ የተፈጠረው ነገር አለመፈታቱን ነው የሚያሳየው። ደጋግመሽ ያን ቦታ ማየትሽ እዛ ጋር ከጤና ጋር የተያዘ ከአንቺ ህይወት ጋር የተያዘ የገጠመች ችግር አለ፣ እስካሁን አልተፈታም እና ያ ነገር መፍትሄ እንደሚያስፈልገው ነው ደጋግመሽ ማየትሽ። በውን ነው እንጂ የሰገድኩት በውን ነው። ያ ህልሜ ጓደኛ አውቃያ ላይ እየበላው ያለው ነገር ሆነ ሀላል ያልሆነ ርዝቅ ነው። ለአንተ ሀላል ያልሆነ ርዝቅ ያን ነገር ነው የተጠቀምከውና ጓደኛ ደግሞ ያው ምክር ነው ለአንተ አይሆንም እያለ ነው እና ከስራ ከአንጻር አጠቃላይ ዙሪያን ከስራ አንጻር ያለውን አህዋል በደንቡ ማየት እንዳለብህ ነው። ከዲን አንጻር